ስለ ቶክሲክ ፐርሰናሊቲ ያለባቸው ሰዎች ወይም ደግሞ የመርዛማ ባህሪ ካለባቸው ሰዎች ወይም ደግሞ የቶክሲክ ፐርሰናሊቲ ዲስኦርደር ከምንለው መካከል ነው የምናየው። ምን አይነት ባህሪ ያላቸው የሚለውንና አብዛኛውን ጊዜ አብረን ያለውን ማህበረሰብ ወይም ደግሞ ጓደኞቻችን ቶክሲክ የሆኑ ሰዎችን እናገኛለን እና ከነዚህ ከመርዛማ ከሆኑ ሰዎች ለምንድን ነው መላቀቅ ያቃተን? ምክንያቱ ምንድን ነው? የሚሉት 6 ነጥቦች አሉ። እነዚህን 6 ነጥቦች በደንብ አድርገን ብሪፍ አድርገን እናያቸዋለን። ምንድን ነው ከነዚህ አይነት ሰዎች ጋር ሊያቆየን የቻለው? መልቀቅ እየፈለግን እነሱን መተው እየፈለግን እንዳንተዋቸው ያደረገን ባህሪ ምንድን ነው? ፐርሰናሊቲያችን ምንድን ሆኖ ነው? ምን አይነት ዲሳይድ እያደረግን ያለ ነው የሚለው ነው በደንብ አድርገን የምናየው ማለት ነው። ስለዚህ ከነዚህ መርዛማ ከሆኑ ሰዎች ወይም ደግሞ ቶክሲክ ከሆኑ ፐርሰናሊቲ ካላቸው ሰዎች ለመላቀቅ ብዙ መፍትሄዎችን ወይም ደግሞ ሂደቶችን በቀጣይ ቪዲዮ ሰራላችኋለሁ። ግን አሁን ላይ እኛ መልቀቅ እየፈለግን እነሱን መተው እየፈለግን ለምንድን ነው እኛ ሊቆጣጠሩን ወይም ደግሞ እነሱ ጋር እስካሁን ስቲል አሁን እነሱ ጋር እስካሁን ድረስ ያለ ነው የሚለውን ነገር ምክንያቶቹን ወይም ደግሞ መንስኤዎቹን አብረን እናያለን ማለት ነው። ስለዚህ ቁም ነገርና ተጨባጭ የሆነ እውቀትን የምታገኙበትና ወደ ድርጊት ከቀየራችሁት ደግሞ ሀቢትንና ልማድን የምትገነቡበት ቻናል ነው። ስለዚህ ቻናሉን ሰብስክራይብ ማድረጋችሁን አትርሱት ማለት ነው። ወደ አንደኛው ጉዳይ ስንመጣ የስሜት ትስስር ነው። ሀሳብ ልውውጣችን አንደርስታንዲንጋችን በጣም አታች የሆኑ ሰዎች ጓደኞቻችን ይኖራሉ። ከነሱ ጋር አታች ሆነን ያለናቸው ማለት ነው። ስለዚህ አብዛኞቻችን መላቀቅ እንፈልጋለን፣ ግን የያዘን ነገር ነው አንደኛው የስሜት ትስስር ነው። ስለዚህ ከሰዎች ጋር በጊዜ ሂደት ትልቅ የሆነ የስሜት ትስስር ይኖረናል። እነሱ ጋር መዝለቅ እንደማንችል ወይም ደግሞ እነሱ ጋር መለያየት እንዳለብን እያወቅን እንኳን እንድንላቀቅ ያደርገንም የስሜት ትስስራችን ማለት ነው። ስለዚህ ግንኙነቱ እየጎዳንም ቢሆን እንኳን ግንኙነቱ እየጠቀመን እንኳን ባይሆን እንኳን ግንኙነቱን ላለማቋረጥ የስሜት ትስስራችን መልካም የሆኑ ብለን የምናስባቸው ትስስር አይነት መንፈሳዊ ስሜት ስላለ ያንን ነገር ይዘን እንቆይና መለየት ወይም ደግሞ ከነሱ ጋር መለያየት በጣም አዳጋችና ከባድ አድርጎ መስሎ ይታየናል ማለት ነው። ግን መፍትሄዎች ደግሞ አሉት። ስለዚህ አንደኛው የስሜት ትስስር እንደሆነ ልናቅና ልንረዳ ይገባል። ሁለተኛ የብቸኝነት ስሜት ነው። የብቸኝነት ስሜት የምንለው አንዳንድ ሰዎች እየጎዱንም ወይም ደግሞ የጎዱን እንኳን ከነሱ መለየት ወይም ደግሞ ከነሱ የምንለይ ከሆነ ምን አይነት ስሜት ይሰማናል ብለን እናስባለን? የብቸኝነት ስሜት ይሰማናል። ብቸኛ እንሆናለን፣ ማናለን ወይም ደግሞ ለብቸኝነት ስሜት እንጋለጣለን ብለን እናስባለን። ስለዚህ ይህ ነገር ደግሞ እኛ ከነሱ ጋር እንድንቆይ ከቶክሲክ ፐርሰናሊቲ ካላቸው ሰዎች ጋር እንድንቆይ የሚያደርገን አንደኛው የብቸኝነት ስሜት ወይም ደግሞ የብቸኝነት ፍርሃት ነው። ስለዚህ የብቸኝነት ፍርሃታችንን ብናስወግድ መልካም ሊሆን ይችላል ማለት ነው። ስለዚህ ስለምንፈራ ወይም ደግሞ ብቸኛ ሆነን እንዘልቃለን እነሱን የምንተዋቸው ከሆነ ሌላ ጓደኛ፣ ሌላ ፍሬንድሺፕ፣ ሌላ ሪሌሽንሺፕ መጀመር አንችልም ብለን ስለምናስብ ኢማጂን ስለምናደርግ አብረናቸው እንድንቆይ የሚያደርገን የብቸኝነት ፍርሃት እንደሆነ ያሳያል ማለት ነው። በሶስተኛ ደረጃ ደግሞ እንደሚቀየሩ ተስፋ ማድረግ ወይም ደግሞ ተስፋ መያዝ። አብዛኞቻችን እነዚህ ቶክሲክ እንደሆኑ እናውቃቸዋለን፣ መርዛማ እንደሆኑ እናውቃቸዋለን። ግን ምንድነው የሆነ ሰዓት ይቀየራሉ። አንቺ እንጂ ብሎ በቃ የማይቀየር ነገር የለም ብለን ስለምናስብ ይቀየራሉ፣ ይለወጣሉ ብለን እናስባለን። ግን አንዳንድ ጊዜ ሰዎች ለአመታት እና በጣም አዳፕት ያደረጉት ልማድን ለማስለቀቅ በጣም ረጅም ጊዜ ይፈጃል፣ ረጅም ጊዜንም ይወስዳል። ስለዚህን መርዛማ የሆኑ ባህሪያቶችን ወይም ደግሞ ቶክሲክ የሆኑ ነገሮችን እያሳዩ እየጎዱን እንኳን አንድ ቀን ይለወጣሉ የሚል አይነት ስሜት ወይም ደግሞ የሚል ፕሬዲክሽን ወስደን ይሄ ነገር እነሱ ጋር እንድንቆይ ዘላለማችንን ነገም እያሰብናቸው ከነገም ወዲያ እያሰብናቸው ዛሬም እያሰብናቸው ይቀየራሉ በማለት እርሚያችንን እኩል እነሱ ጋር እንጨርሳለን ማለት ነው። ስለዚህ እንደሚቀየሩ ብዙ ተስፋ ማድረግ በጣም ይጎዳናል ማለት ነው። ስለዚህ ይህን ነገር ማቆም ይኖርብናል። ይጸጸታሉ፣ ይለወጣሉ፣ ይመለሳሉ። የሆነ ቀን እኮ የሰው ልጅ ናቸው ይቀየራሉ ብለን የምናስብበትን እንትን በጣም አድርገን ሚኒማይዝ ማድረግ ይኖርብናል። ስለዚህ ከነዚህ ከሚሉ ተስፋ
ከሚያስይዙ ነገሮች ራሳችንን ማራቅ እና ራሳችንን ማስተካከል ግድ ይለናል ማለት ነው። ሌላውና አራተኛው የውሸት ኃላፊነት ነው። የውሸት ኃላፊነት ሰዎች መርዛማ ባህሪያቸውን እየጎዱን ከኛ ከተለዩ ስሜታቸው ይጎዳል ወይም ደግሞ ራሳቸውን ይጎዳሉ፣ ራሳቸውን ሊያጠፉ ይችላሉ። እሷ ያለኔ መኖር አትችልም፣ እሱ ያለኔ መኖር አይችልም እያልን የምናስብ ከሆነ ይህም እኛን ወደኋላ ይጎትተናል ማለት ነው። ስለዚህ ከእውነታው የራቀ ኃላፊነት ውስጥ ከሆን ያለ ነው ይህንን ነገር ማስወገድ፣ ይህንን ካራክተራችንን፣ ይህንን ሀሳባችንን፣ ራሳችንን አሳምነን ከነዚህ አይነት ግንኙነት መራቅ ይኖርብናል። ግን እዚህ የውሸት ኃላፊነቶችን የምንወስድ ከሆነ እነዚህ ቶክሲክ የሆኑ ፐርሶናሊቲዎች ጋር አብረን እንድንቆይ የሚያደርገን አራተኛው ምክንያት ነው ማለት ነው። አምስተኛው ምክንያታችን ምንድነው? የዝቅተኝነት ስሜት ነው። አንዳንድ ጊዜ በራሳችን ላይ ያለን አመለካከት እጅግ አናሳ፣ ለራሳችን የምንሰጠው ቫልዩ በጣም ደካማ የሚሆን ከሆነ፣ የወረደ ከሆነ ሰዎች ከኛ በላይ ምንድነው እንዲሆኑልን በማሰብ ወይም ደግሞ የሌሎችን ሀሳብ የሚቀበሉን ስለማይመስለን ሀሳባችንን ብንነግራቸው ድርጊታችንን ቢያዩት ኢቫሉዌሽን ወይም ደግሞ ቫልዩ የሚሰጡ ሰዎችን እናጣለን። እንደገና ሪሌሽንሺፕ መገንባት፣ እንደገና ሶሳይቲን ማምጣት በጣም ከባድ ነው የሚሆንብን ብለን ኢማጂን የምናደርጋቸው ነገሮች። ስለዚህ ይህ የዝቅተኝነት ስሜት ራሳችንን ዝቅ አድርገን የምናይ ከሆነ ምንም ወደኋላ ማንቀርበት ወይም ደግሞ እነሱ ጋር አብረን የማንዘልቅበት ምንም አይነት መንገድ አይኖርም ማለት ነው። ስለዚህ በህይወታችን እነዚህንን አምስተኛው ነገር የዝቅተኝነት ስሜት በውስጣችን ላይ ካለ እንደነሱ አብረን ሆነን መዝለቅ እንድንዘልቅ ያደርገናል ማለት ነው። ሌላው ስድስተኛ ደግሞ አዲስ ነገርን መሞከር ነው። አብዛኞቻችን አዲስ ነገርን የምንለወጥባቸው መንገዶች እናውቃቸዋለን። ራሳችንን አፕዴት የምናደርግባቸው ነገሮች እናውቃለን። ግን ምንድነው ወደ አክሽን ወደ ድርጊት የምንገባበትን ግን እያወቅን አክሽን ማንወስድ ሰዎች፣ አዳዲስ ነገሮችን መቀየር አዳዲስ ነገሮችን ማድረግ እየቻለን አለማድረግን የሚያክል ምንም ከባድ ነገር የለም። ስለዚህ አንዳንድ ነገሮችን ወይም ደግሞ አንዳንድ ራሳችንን የሚቀይሩ ነገሮች ወይም ደግሞ ከነሱ እነዚህን 4-5 ጠቅሼላችኋለሁ። እነዚህን 5 ነገሮች አቃችሁ እንኳን ከነሱ ለኪ በዚህ ነው መንስኤው፣ እነዚህ ናቸው መንስኤዎቹ። ስለዚህ ምን አይነት ወይ ብጠቀም ነው የሚሻለው የሚለው በቀጣይ ቪዲዮ ሰራላችኋለሁ። እስከዛው ላይክ እና ኮሜንት እያደረጋችሁ ትጠብቁኛላችሁ ማለት ነው። እና መንስኤዎቹ እነዚህ ናቸው ብለን ከለየናቸው ካወጣናቸው መፍትሄ የማንሰጠው ሆይ ነው። ስለዚህ አብዛኞቻችን ባለንበት አሮንቋ ወይም ደግሞ ባለንበት ማህበረሰብ መቅረት እንፈልጋለን። መለወጥን የማይፈልግ ማደግን የማይፈልግ ጎበዝ መሆን የማይፈልግ ማግኘት የማይፈልግን ሰው ጋር እንቆያለን። የምንቆይ ከሆነ ደግሞ አብረን ነው የምንሆነው። የነሱን ፐርሰናሊቲ፣ የነሱን ድርጊት፣ የነሱን አነጋገር አክሽን እንወስዳለን። ስለዚህ በህይወታችን አዳዲስ ነገሮችን መሞከር አዳዲስ ነገሮችን ማድረግ የሚያቅተን ከሆነ እነዚህን ነገሮች እያወቅን መቀየር እንዳለብን ማደግ እንዳለብን የሆነ እድልን መሞከር እንዳለብን እያወቅን የማናደርግ ከሆነ ከቶክሲክ ፐርሰናሊቲ ጋር አብረን አታች አድርገን አብረን እንዘልቃለን ማለት ነው። ስለዚህ እነዚህ 6 ነገሮች ይጠቅሟችኋልና ትምህርት አዘል ነው ብዬ ስላሰብኩ ነው ያዘጋጀሁላችሁ። ከወደዳችሁት ላይክ እና ኮሜንት እያደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ቤቱን አድምቁልን። በጣም አድርጌ አመሰግናለሁ። እወዳችኋለሁ።